እኛ ሀገር መስኮት ሰርተህ እኮ አይከፈትም። ይሄው ድብና አድርገን ዘግተን በላው ላይ መጋረጃ ጉድ ይሄን ድፍንፍን ብለን እንድንሞት ተደርገናል። ቴክኖሎጂ ተብሎ ተነግሮናል። ስለዚህ ምንድነው እንዳልከው ቅድም የሌጀር የሚባሉ ነገሮች ሳይሆኑ ምንድነው የሚጠቅመው የማይጠቅመው ምንድነው ዶላር ለምንድነው የምንገዛው ለዶላር ምንድነው ጥቅሙ ብሎ መታሰብ አለበት። እንዳልከው የማይጠቅመው ነገር ምንም ለ5 ዓመት ለ10 ዓመት ቢቆም ምንድነው ሪቮሉሽን ማምጣት የሚቻለው እኮ በዚህ እኮ ምንድነው የጀርባ አጥንታችን እንዲህ ሊያደርገን የሚችለው ነገር ምንድነው እሱ ቤንዚሉስ ምንድነው ማን ነው የሚነዳው ሐሳብ አለው ወይ ወዴት ነው የሚነዳው አሁን ብዙ ከተማ ውስጥ የሚጨናነቀው ለምንድነው መኪናውን ድንገት ወይ መሬት ሸጠው ድንገት ከውጭ ሀገር የሆነ ሰው ይገዛል መኪናው ሐሳብ የሌላቸው ሰዎች ይዛሉ የትላልቅ መኪና የሚይዙት ብዙ ነው ክላክስ እየተደረገላቸው ክላክስ እያደረግን እኮ ነው ሐሳብ ገና የሚያመጡት እስቲ ወጣ ብዬ ልምጣ ብለው ይወጣሉ ይንገዋለላል ወደዚህ ነው ክላክስ አባረ መስመር ታስይዘዋል ወደማይፈልግበት ሄዳ አያውቁ ሐሳብ ለሌለው ለሥራ ምን ለሌለው ህብረተሰብ ይሄ ቁስ መጣ ዝም ብሎ ከዛስ ቁሱ ራሱ በአግባብ ለተሰራበት ለተፈጠረበት መኪናው እያገለገለ አይደል ድራችን ላይ ሲስተሙ ለምንድነው ድንገት ሀብታም ትሆናለህ ያሁሉ ድንገት ትሆንና ከዛ መኪናው ወዴት እንደምትነዳው አታውቅም መኪና የተሰራበት 1000 ኪሎ ሜትር ነርተ እርሻ ግብርና ከዛ ቀን ሙሉ ለጭነህ ለከተማው ለቤተሰብ ይዘህ የምትመጣበት ነው መኪናዎች አሁን ትላልቅ ፒካፖች እንትኖች የሚሰሩ አሁን ግን ከተማ ውስጥ ነው የሚዞሩ ጠቅላላ መንግስት ቢፈትሽ ጠቅላላ ለምን እንደገባ አይታወቅም ሰፈር ለሰፈር መሄጃ ነው ቡና መጠጫ ነው አሁን ለታብየዋለሁ ላይም በቃ ማርኬቶን ለመጠጣት እኮ የ50 ሚሊዮን ብር መኪና እኮ መያዝ አስፈልግ ባጃጅ የሚበዛባል ምን ይሰራል ሐሳብ ከሌለ ስለዚህ ሐሳብ መከበር አለበት እዚህ ምድር ሐሳብ ካለ ምንም ነገር አድርግ እና ስለዚህ ምንድነው እንደተባለው ቅድም ሊጠቅሙ የማይችሉ ነገሮች ናቸው ኢምፖርት ይሁን ውድም ነው በቃ የሚያስጨንቀን እሱ እሺ ለምንድነው ሰው በሌላ ሰው ላይ ጎልቶ መታየትን የሚፈልገውና መጨመርን የሚፈልገው አይደንቲቲውን ስላላወቀ የበታችነት እሱ ላይ ምን አለ መሰለህ አይደንቲቲ የለንም የሚልም ነገር ስትናገር ስለሰማው ነው አይደንቲቲ የለንም ትላለህ ምን ማለት ነው ይሄ አይዝም ነው ያለው እኔ የሚባለው አይተዋል ወደ ታችም ቀጥ ያለ ነው ወደ ጎንም ቤንድ ያደርግ ራሱ የሚባለው አሁን አይታችኋል አንዳንድ ፈላስፋ ነው የሚሉ ኢትዮጵያ ውስጥ 4-5 ሰዎች ተነስተዋል ክርስቲያን አይደለም እስላም አይደለም እኔ ነኝ ይላል እስላም ቢውልልን ይሻላል እኮ ቢያንስ ሃይማኖት ህጉ እያጣፋ እያሰገደ የሆነ ነገር ያደርግልናል እኮ እስላም ክርስቲያን የሚካለ የሆነ ተጠመቅ እንዲያርግ ብቻ የሆነ ነገር እየተባለ ያዋከብኮ ቢያንስ ቤንድ ያደርጋል አይው አሁን ፍጥጥ ያሉ መጥተዋል እኔ ነኝ የሚሉ የዝጌርን ቦታ ያዙ ክርስቲያንም እስላም አይደለም እንትን ማለት ነው እኔ ነኝ የሚል ስርጉድ ያለ ጭንቅላቱ ሲል ያለ ድምጽ የሚያወጣ ሰውዬ ሹል ይሄ ከሰውነቱ የጎደለ ሰውነቱን ይሄን ሽብሽብ አድርገው እንዲህ የሚሆኑ ሰዎች አሉ እኔ የሚል ሰው ማለት ነው